الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. اللهم بارك وسلم على سيدنا ونبينا وشفيعنا محمد خاتم الأنبياء والمرسلين وعلى آله وصحبه أجمعين، آمين. وبعد، السلام عليكم ورحمة الله وبركاته. ودي زي channel program ተከታታዮች በእናንተም ላይ የአላህ ሰላም እዝነት እንዲሁም በረከት ይስፈን። በዛሬው ፕሮግራም በክፍል 1 በባቡል ወሒድ የምንመለከተው የሐዲስ ታንከር የሆኑትን ኢማም አልቡኻሪ ታሪክ ነው ማለት ነው። ኢማም አልቡኻሪ በዜግነት ኢራቃዊ ናቸው። በአሁኗ በማዕከላዊ ኤዥያ በምትገኘው ኡዝቤኪስታን ቡኽራ በምትባል ቦታ ተወልደው ነው ያደጉት። አንዳንዶች በስተት ኢማሙ አህመድ ይሏቸዋል። ኢማሙ አህመድ አይደሉም፣ ኢማም ሙሐመድ ቢን ኢስማዒል ቢን ኢብራሂም ናቸው። ታዲያ እንዲያ ከሆነ አልቡኻሪ ምን አመጣው የሚል ጥያቄ ሊነሳ ስለሚችል ለሱ መልስ እሰጣለሁ። አረቦች አንድን ሰው በትውልድ ቦታው የመጥራት ባህል ልማድ አላቸው። በመሆኑም ለሳቸውም አልቡኻሪ የሚል መጠሪያ ሰጥተዋቸዋል። ከዚች ከትውልድ ስፍራቸው በመነሳት ማለት ነው። አልቡኻሪ ማለት የቡኽራው ማለት ነው። እንግዲህ ነገር በምሳሌ ነው። ያው ሌላም ስንኛ ያለው ከታች ያው ለዚህ ሚዲያ እና ለሙስሊሞች ስለማይመጥን ትቼዋለሁ። የምታውቁትን ታውቁታላችሁ። ለዚህ ማጠናከሪያ ዋና ምሳሌ የሚሆኑን ቢላሉል ሐበሽ የመጀመሪያው ሙዓዚን ታላቁ ሱሐባ ቢላሉል ሐበሽ ናቸው። ቢላሉል ሐበሽ የአባታቸው ስም ረባህ ነው። ቢላል ቢን ረባህ ብንል ማንም አያውቃቸውም። ቢላሉል ሐበሽ ስንል ግን ወዲያው ነው የሚመጡልን። እሳቸው ለዚህ ዋና ምሳሌ ናቸው ማለት ነው። ሁለተኛ ምሳሌ ሐሰን አልበስሪ ናቸው። ሐሰን አልበስሪ ተወልደው ያደጉት መዲና ነው። እንደዛ ነው ታሪካቸው የሚያሳየው የህይወት ታሪካቸው። ግን በስሪ ታዲያ እንዲያ ከሆነ በስሪ ምን አመጣው ለምንል ሰዎች የአባታቸው ሀገር ደቡብ ኢራቅ በስራ ስለነበረ ከዚሁ ከበስራ ተወስዶ ሐሰን አልበስሪ ሊባሉ ችለዋል ማለት ነው። እንግዲህ ሐሰን አልበስሪ ዓሊም፣ ዳዒ፣ ታቢዒ እንዲሁም ዳኛ የነበሩ ናቸው። 4 ደረጃ ያላቸው ናቸው እና እሳቸው ያው ሁለተኛው የሙስሊም ጄኔሬሽን ተደርገው ነው የሚወሰዱት። ሐሰን አልበስሪ ታቢዒ ከሆኑ ተከታይ ከሆኑ ያው ጄኔሬሽን ነው የሚሆኑት፣ ትውልድ ነው የሚሆኑት። የመጀመሪያው ጄኔሬሽን የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የሷሐቦቻቸው የጓደኞቻቸው ትውልድ ነው ማለት ነው፣ ዘመን ነው ማለት ነው። የመጀመሪያው የሙስሊም ጄኔሬሽን ሐሰን አልበስሪ ሁለተኛው ናቸው። ያው እንግዲህ የታሪኩ ማጠንጠኛ ኢማም አልቡኻሪ ስለሆኑ ወደ ዋናው ይዘት ልመለስ። ኢማም አልቡኻሪ የኖሩት ከ810 እስከ 870 ዓመተ ሂጅራ ነው ማለት ነው። ለ60 ዓመት በዚህ ምድር ላይ ቆይተዋል። በዚህ ቆይታቸው ግን በጣም ዘመን ተሻጋሪ ለትውልድ የሚጠቅም ከፍተኛ ስራ ሰርተው የብርሃን ትግል አድርገው አልፈዋል ማለት ነው። አልዕልሙ ኑሩ ወጅህሉ ዞላም ነው። ዒልም ብርሃን፣ እውቀት ብርሃን ሲሆን ጨለማ መሐይምነት ደግሞ ድቅድቅ ጨለማ ነው ማለት ነው። በእጅ የሚዳሰስ ነው ማለት ነው። እሳቸው እንግዲህ በዚህ ላይ ትግል አድርገው ነው የሞቱት። እድሜያቸውን በሙሉ በመታገል በዕልም በብርሃን ላይ በመታገል የብርሃን ትግል በማድረግ ነው የኖሩት። አልቡኻሪ ያው በልጅነት እድሜያቸው በለጋ ዘመን እድሜያቸው በ10 ዓመታቸው የሐዲስ ትምህርት ጥናት እንደጀመሩ የህይወት ታሪካቸው ያስረዳል ማለት ነው። አልቡኻሪ ያው ሶሒሁል ቡኻሪን በ9 ክፍል በ9 ቅጽ በመከፋፈል በ9 ቮሊዩም በእንግሊዘኛ በአማርኛ ቅጽ በአረበኛ ጁዝ ሰርተው ከ16 ዓመት በላይ ለመጻፍ ፈጅቷል። ይሄ ሶሒሁል ቡኻሪ የሚለው ኪታባቸው የኛ ለመጪው ትውልድ ምን አገባኝ እኔ ለራሴ ከተማርኩ አላሉም። 36 ዓመት በመማር 24 ዓመት በማስተማር ከ16 ዓመት በላይ ሶሒሁል ቡኻሪ በማዘጋጀት በማኑስክሪፕት ነው የጻፏቸው፣ በእጅ ጽሑፍ ነው የጻፏቸው። እንዳሁኑ አጋዥ መሳሪያ የለ፣ ቴክኖሎጂ የለ እና እሳቸው ከፍተኛ ትግል አድርገው በእጃቸው ነው የጻፉት ማለት ነው።
አሁን እኛ የ3 ዓመት ጸሐፊን አድናቂ ነን። የ16 ዓመት በላይ የጻፈውን ምን ልንለው ነው? እና ዓሊሞች ኢነመል አዕማሉ ቢኒያት ይላሉ። ስራ ሁሉም ተግባር በአስተሳሰብ ይመራል ማለት ነው ትርጉሙ። በመሆኑም ከኢማሙል ቡኻሪ ከፍተኛ ኒያ ኢንተረስት ስለነበራቸው አላህ ያግዟቸው ሁሉም ነገር ለሳቸውም ዓሊም ዒልም በዘመናቸውም በማስተማር ይህንንም በመጻፍ አልፈው ተትተው ለኛ አልፈዋል ማለት ነው። እና የእሳቸውን ታሪክ ለምን አስፈለገ ማወቅ ለሚል አካል እኔ ኢንሻአላሁ ተዓላ ሁሉም ትምህርቴ ሶሒሁል ቡኻሪ ላይ የተመሰረተ ትምህርት ነው ማለት ነው የምሰጠው። እሱ ላይ ያተኮራል የማስተላለፈው ትምህርት ለዛ ነው። ስለዚህ የደራሲውንና የሙዓሊፉን ታሪክ ማወቅ፣ ልፋታቸውን ማወቅ፣ አስተዋጽኦአቸውን ማወቅ ግድ ይለናል ማለት ነው። የሁሉም ሙስሊም ግዴታ ነው ማለት ነው። በዚህ ነው እንግዲህ የእሳቸውን ታሪክ ልዘግብ እንድታውቁት መጀመሪያ ክፍል ላይ ያዘጋጀሁት ማለት ነው። ያው እንግዲህ ኢማሙል ቡኻሪ በዘመናቸው ከነበሩ ታላላቅ ዑለማዎች ብዙ ሺህ ሐዲሶችን 600 ሺህ ሐዲሶችን ከግማሽ ሚሊዮን በላይ ሐዲሶችን ቀስመዋል፣ ተምረዋል ማለት ነው። ያው እንግዲህ ይሄንን ለምን አደረጉ ስንል ያው ከጅህልና መውጣት ግዴታ ስለሆነባቸው ነው። አላህ እኛ ከጅህልና ከድንቁርና ጋር እንድንኖር አይፈልግም። በየጊዜው መጽሐፎችን አውርዷል። በየጊዜው ነቢያቶችን ልኳል። የመጀመሪያዎቹ አስተማሪዎች ዓሊሞች ነቢዮች ነበሩ ማለት ነው። አሁንም አልሐምዱሊላህ ዋሪሰል አንቢያ በየቦታው አለ። አልዑለማኡ ዋሪሰተል አንቢያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን ዓሊሞች መከታተል ከጅህል መውጣት ግድ ይለናል ማለት ነው። በመሆኑም እኛ ለዕልም ቦታ ልንሰጥ፣ ለዕልም ትልቅ ቦታ ልንሰጥ፣ ዕልም እንድንፈልግ ግዴታ ሆኖብናል ማለት ነው። እንግዲህ አልቡኻሪ በዘመናቸው ከነበሩ ትላልቅ የእስልምና ጥናት ማዕከሎች ሪሰርች ሴንተርስ እየተዘዋወሩ ነው ዕልም የቀሰሙት። ከነዚህ ጥናት ማዕከሎች ሶሪያ፣ በስራ፣ ኩፋ፣ በግዳድ፣ ግብጽ እንዲሁም የመን በዋናነት ይጠቀሳሉ ማለት ነው። አልቡኻሪ እንግዲህ 2 ረክዓ ሶላት ሰግደው አላህ እንዲመራቸው ዱዓ ካደረጉ በኋላ የሐዲሶችን ትክክለኛነት ካረጋገጡ በኋላ ጽፈው ትተዋል ማለት ነው። አሁን እኛ የምንመጣው ትውልድ አሳስበናቸው እኔ ለራሴ ካወቅ በዘመኔ ካስተማርኩ ምን አገባኝ አላሉ። አልቡኻሪ ይሄ ብቻ አይደለም ስራቸው። ትልልቅ ኪታቦች ኩቱበ ሲታ የሚባሉ አልቡኻሪ ይሄ ብቻ አይደለም ስራቸው። ሶሒሁል ቡኻሪ የመጀመሪያው ነው። ቅዱሱ ሶሐባ ወአታቢዑን ሁለተኛው ነው። አልታሪኹል አኽባር ሶስተኛው ነው። አልአደብ አልሙፍረድ አራተኛው ነው። ይሄ እንግዲህ የአልቡኻሪ የስራ ውጤት ነው ማለት ነው። እነዚህን ለሙስሊሙ ዓለም አበርክተው አልፈዋል ማለት ነው። ስለዚህ እኛ ልንበረታታ፣ ልናውቅ፣ ወደ ሐዲስ ወደ እውቀት ልንቀርብ ይገባል ማለት ነው እና አተኩረን አነፍንፈን ዒልም መቅሰም ይኖርብናል። አሁን እኛ በዘመናችን አልሐምዱሊላህ የቴክኖሎጂ ዘመን ነው። ቤታችን ጓዳችን ድረስ ዒልም መጥቷል። ማወቅ ለፈለገ ሰው ኢንተረስቱን ያው ላለው ሰው ዓሊም መሆን ጓዳ ድረስ ዒልም መጥቷል። ዓሊም መሆን ይቻላል። ምንም የሚያግድ ነገር የለም። እኛ ብቻ ኢንተረስቱ ይኑረን ማለት ነው። እንግዲህ አልቡኻሪ የሐዲስ ታንከር ናቸው። 600 ሺህ ከግማሽ ሚሊዮን በላይ የሐፈዘን አንጋፋ ሙሐዲስ የሐዲስ ጎተራ ብሎ መጥራት አይመጥንም። ስለማይመጥን የሐዲስ ታንከር ብያቸዋለሁ። ረሂመሁላህ ወረዲየላሁ ዐንሁ ኢማም አልቡኻሪ። ኢነመል አዕማሉ ቢኒያት ነው። ሁሉም ተግባር በአስተሳሰብ ይመራለው። ለራሳቸውም 36 ዓመት በመማር በማስተማር 24 ዓመት ከዛ ደግሞ ለኛ በመተው ታግለዋል። ቀላል ሰው አይደሉም ማለት ነው ኢማም አልቡኻሪ። እና ምንድነው በእስልምና
በሱኒ እስልምና አስተምሮ ኩቱበ ሲታ የሚባሉ መጽሐፎች አሉ። ከዚህ ውስጥ የሸኽየውና የደረስየው የቡኻሪና የሙስሊም አስተማራቸው ደረሳዎች ውስጥ ሙስሊም ኢብኑ ሐጃጅ በጣም ዋናው ናቸው። ሐዲሶቹ ራሱ ሲጠሩ ቡኻሪና ሙስሊም ተብለው ነው የሚጠሩት፣ አይነጣጠሉም። መምህሩና ደቀ መዝሙሩ ይባላል። ሸኽየውና ደረስየው መሪውና ተማሪው እንደማለት ነው። ስለዚህ ተያይዘው ነው የሚጠቀሱት። ስለዚህ እነዚህ ኩቱበ ሲታ የሚባሉት የሐዲስ ኪታቦች መጽሐፎች ስድስቱ ሶሒሁል ቡኻሪ፣ ሶሒሁል ሙስሊም፣ ሱነን አቡ ዳውድ፣ ሱነን ኢብን ማጀህ፣ ጃሚዐት ትርሚዚ፣ ሱነን አልነሳኢ ይባላሉ ማለት ነው። እነዚህ ናቸው እንግዲህ ኩቱበ ሲታ። እነዚህ መጽሐፎች ትክክለኛ ጥርት ያሉ እንከን የለሽ ሶሒሃን ነው የሚባሉት ሁለቱ ኪታቦች የቡኻሪና ሙስሊም ሶሒሃን የተረጋገጡ እንከን የለሽ ፕሩፍድ ናቸው። ከቁርአን ቀጥሎ የምንማርባቸው ኪታቦች ናቸው። እነዚህ ስድስት መጽሐፎች ትክክለኛ ጥርት ያሉ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃላቶችና ተግባሮች ናቸው ማለት ነው። እንግዲህ ኢማም አልቡኻሪ ሲወለዱም ጁምዓ ቀን እንደሆነ ከ60 ዓመት ከዚች ከዱንያ ቆይታቸው በኋላ ሲሄዱም ወደ አኺራ ሲሞቱም በጁምዓ ቀን እንደሆነ ታሪካቸው ያስረዳል ማለት ነው። ኢማም አልቡኻሪ ያው በ16 ዓመታቸው የኢማም አልቡኻሪ አባት እስማኤል ቢን ኢብራሂም የሐዲስ ምሁር እንደነበሩ የኢማሙ ማሊክ ደረሳ እንደነበሩ በቤተሰቡ ላይ ጥናት ያደረጉ ምሁራን አስቀምጠዋል። ታሪካቸው እንደዛ ነው የሚያሳየው። ኢማም አልቡኻሪ በ10 ዓመታቸው ገና በለጋ እድሜያቸው የሐዲስ ትምህርት ጥናት የጀመሩ ሲሆን ከፍተኛ ሐዲስ የመጻፍና የመተረክ ችሎታ እንደነበራቸው በዛ እድሜ ምሁራን ያው ጥናት ያደረጉት ያስረዳሉ። ታሪካቸው እንደዛ ነው የሚያመለክተው ማለት ነው። እና እሳቸው ላይ ያተኮርኩት ያው የዒልም ፕሮግራሜ እሳቸው ላይ ስለሚያተኮር የሙሐዲሱን የሙዓሊፉን ደረጃና ክብር ልፋት ለማወቅ ነው ማለት ነው። ስለዚህ ያው ይሄን ይመስላል የዛሬው ፕሮግራም። የአክረመል አክረሚን የአርሐመር ራሒሚን اللهم وفقنا اللهم ارزقنا علم والعمل اللهم اهدنا صراط المستقيم። ትርጉም ጌታዬ ሆይ ጌታችን ሆይ እውቀትንና ተግባርን ለግሰን ቅኑን መንገድ ምራን ማለት ነው። ይሄ ነው እንግዲህ ያው እስካሁን ስላዳመጣችሁኝ ባረከላሁ ፊኩም ጀዛከላሁ ኸይራን። የነብዩን ሐዲስ የነብዩን አደራ መቀበል አለብን። ከዚህ ትምህርት ከዚህ ቻናል የምናገኘውን ፕሮግራም አንድም ሐርፍ ቢሆን በማስተላለፍ ሰብስክራይብ በማድረግ ላይክ ሸር በማድረግ ኮሜንት በመስጠት አበረታች ልናደርስ ላልሰሙት ልናሰማ ላልደረሰው ልናደርስ ይገባል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በሊግ ዐኒ ወለው አያህ ነው ያሉት እንጂ ትርጉም አንድም ሐርፍ አንድም ፊደል ቢሆን ትክክለኛ የሆነውን ከአላህና ከኔ የሆነውን አዳርሱ አንድም ፊደል ቢሆን ነው ያሉት እንጂ ዒልሙ እንዲበዛ አላስቀመጡም። ይሄ የእሳቸው አደራ ነው። አደራቸውን ልንወጣ ይገባል። እንግዲህ እስካሁን ላዳመጣችሁ ጀዛከላሁ ኸይራን። ፕሮግራሙ ተጠናቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።